ምንም አይነት ለኤጀንሲ 300,000 400,000 600,000 1 ሚሊዮን መክፈል አይጠበቅባችሁም። ኢዝሊ እናንተ ማድረግ የምትችሉት ነገር ነው። ስቴፕ ባይ ስቴፕ ደግሞ ጊዜው ለሌላችሁ አቅሙ ለሌላችሁ ስቴፕ ባይ ስቴፕ ያኛ ማድረግ አንችልም፣ ጋይድ እንድታደርጉን እንፈልጋለን፣ ኮንሰልት እንድታደርጉን እንፈልጋለን ለምትሉ ሰዎች ደግሞ ስልክ ቁጥር ወይም ደግሞ የቴሌግራም ሊንክ ባዮችን ላይ እናስቀምጥላችኋለን። ሰላም ዩቲዩብ፣ እንዴት ናችሁ? እስጢፋኖስ እባላለሁ። ውጭ ሀገር ሄዳችሁ መማር ስለምችሉባቸው የትምህርት እድሎች፣ ስለ ዩኒቨርሲቲዎች እና ለእናንተ የጠቅሟቸው ብዬ የማስባቸውን የውጭ ሀገር የስኮላርሺፕ እድሎችን ኮንሰልት አደርጋችኋለሁ። አብራችሁን ቆዩ። ለመጀመሪያ ጊዜ ከሀገር ስወጣ በራሴ የነበረ አፕላይ አድርጌ ወደ አውሮፓ ሄድኩትና እያንዳንዱ ፕሮሰስ በቪዲዮ እየሰራሁ ለእናንተ በዩቲዩብ፣ በኢንስታግራም፣ በቲክቶክ ለማቅረብ እሞክራለሁ። ምንም ነገር አስቸጋሪ አይደለም። በራሳችሁ አፕላይ አድርጋችሁ መውጣት ትችላላችሁ፣ ያለ ኤጀንት የብራችሁን ሳትከፍሉ ማለት ነው። ኤቭሪቲንግ ኢዝ ኢዚ። ተከታተሉ። ዛሬ ስለ ጣሊያን ዩኒቨርሲቲ አንዳንድ መረጃዎች ሰጣችኋለሁ። ሴፕቴምበር ኢንቴክ እየደረሰ ነው እንደምታውቁት እና የተለያዩ ኦፖርቹኒቲዎች አሉ። ኢትዮጵያ ላይ ደግሞ እንደምናየው ብዙ ጊዜ ኮንሰልታንሲዎች ለትምህርት ይህን ያህል ሺህ ክፈሉ፣ 300,000፣ 200,000፣ 500,000 በጣም የተለያየ የተጋነነ ሂሳብ ሲጠይቁ ምናምን እንሰማለን እና እንደነዚህ አይነት ነገሮች ደግሞ የተጋነኑ ወጪዎች ናቸው፣ አስፈላጊም አይደሉም። ስለዚህ ዛሬ ጣሊያን ላይ ስላለ ዩኒቨርሲቲዎች እና አጠቃላይ ጣሊያን ላይ ስላሉ አንዳንድ የትምህርት ኦፖርቹኒቲዎች እነግራችኋለሁ። ምንም አይነት ኤጀንሲ አያስፈልጋችሁም። ራሳችሁ አፕላይ አድርጋችሁ በራሳችሁ ሙሉ ፕሮሰስ መጨረስ የምችሉበት መንገድ ነው። ወደ ጣሊያን ፕሮሰስ ስናደርግ በጣም ወሳኝ ዌብሳይት ዩኒቨርስ ኢታሊ ነው። ምክንያቱም ሁሉ ነገር ሰርች የምናደርገው በዚህ ዌብሳይት ነው። ዩኒቨርሲቲዎችን የምንፈልገውን የዲግሪ ዲፓርትመንት ኦር የማስተርስ ዲፓርትመንት ከዛም በኋላም ደግሞ የመጀመሪያውን አክሴፕታንስ ካገኘን በኋላ ፕሪ ኢንሮልመንት የምናደርገው እዚህ ዌብሳይት ላይ ነው። ስለዚህ አሳያችኋለሁ ማለት ነው። መጀመሪያ ሰርች እናደርጋለን። ብሮዝ ማድረጊያ ላይ ዩኒቨርሲቲ አዲ ብለን ከዛም በኋላ መጀመሪያ የሚመጣልንን ዌብሳይት መንካት ማለት ነው። ይሄኛው ማለት ነው። እሱን ስነካ ይሄ ኢንተርፌስ ይመጣልናል። ስለዚህ እዚህ ጋር እንደምታዩት ፋይንድ ዩር ኮርስስ ይላል። እዚህ ጋር የፈለጋችሁትን ዲፓርትመንት የፊዚክስ ይሆናል፣ የአካውንቲንግ፣ የኢንጂነሪንግ ኤኒቲንግ ሰርች ታደርጉታላችሁ። ከዛ ፋይንድ የሚለውን ተነኩታላችሁ። ፓፕ ያደርጋል፣ ይመጣል። ከነ ዩኒቨርሲቲዎች ነው የሚመጣው። ፐብሊክ ዩኒቨርሲቲዎችን ሞር እንድትመርጡ ሪኮመንድ አደርጋችኋለሁ። እነዛ ላይ ገብታችሁ ዴት ማለትም አክሴፕታንስ የሚቀበሉበትን ቀን አይታችሁ አፕላይ ማድረግ ነው ማለት ነው። ሌላ ማሳያችሁ ነገር ሬጂስተር ካላደረጋችሁ እዚህ ጋር መታችሁ እዚች ምልክት ጋር ሬጂስተር ታደርጋላችሁ። እዚህ ጋር ሬጂስተር ማድረጋችሁ ጥቅሙ ምንድን ነው? መጨረሻ ላይ አክሴፕታንስ ካገኛችሁ በኋላ ለፕሪ ኢንሮልመንትም እዚህ ዌብሳይት ላይ መጣችሁ ስለሆነ ያው ሬጂስተር ማድረጋችሁ አሪፍ ነገር ነው ማለት ነው። ስለዚህ ይህን ዌብሳይት እንድትጠቀሙት እመክራችኋለሁ። ወደ ቀጣዩ ስቴፕ ደግሞ እንሄዳለን። ስለዚህ ወደ ጣሊያን ዩኒቨርሲቲዎች አፕላይ ስናደርግ ሪኳየርመንቶች አሉን። ከነዚህም ሪኳየርመንቶች ውስጥ አንዱ የአይኤልቲኤስ ፈተና ነው ማለት ነው። ስለዚህ የእንግሊዝኛ ፕሮግራሞችን ነው። ያው ብዙ ጊዜ ኢትዮጵያውያን እንግሊዝኛ ነው የምንችለው፣ ጣሊያንኛ የምንችለው በጣም ትንሽ ሰዎች ስለሆንን አይኤልቲኤስ ወይም ደግሞ አንዳንድ ዩኒቨርሲቲዎች ቶፍልንም እንዳማራጭ ይወስዳሉ። ግን እኔ አይኤልቲኤስን ሪኮመንድ አደርጋችኋለሁ፣ ስፔሻሊ ባችለርስ አፕላይ ለምታደርጉ ተማሪዎች ማለት ነው። ከዛ ውጪ ማስተርስ ላይ ግን አንዳንድ ዩኒቨርሲቲዎች በሚዲየም ኦፍ ኢንስትራክሽን ብቻ የሚቀበሏችሁ ስላሉ እሱንም አማራጭ መፈለግ ትችላላችሁ። ግን እኔ ሞስትሊ አይኤልቲኤስን ሪኮመንድ አደርጋችኋለሁ ማለት ነው። ከዛ ውጪ ያው ሚዲየም ኦፍ ኢንስትራክሽንንም መጠቀም ትችላላችሁ፣ የአንድ አማራጫችሁ ነው። አድሚሽን ወይም ደግሞ ፖዘቲቭ የሆነ ፕሪቫሉዌሽን እንዳገኛችሁ ቀጥታ አፕላይ የምታደርጉት ምንድን ነው? ለስኮላርሺፖች ነው ማለት ነው። ማለትም ከፕሪ ኢንሮልመንት ጋር አብራችሁ ለስኮላርሺፕም ሌላ ዌብሳይት ላይ አፕላይ ማድረግ ትጀምራላችሁ። የዲኤስዩ ስኮላርሺፓችሁን ማለት ነው። ጣሊያንን ተመራጭ የሚያደርገው እና በጣም በቃ ተፈላጊ የሚያደርገው ይሄ ነው። ጎበዝ መሆን አይጠበቅባችሁም። የተለየ በቃ ኤክስትራኦርዲነሪ የሆነ ነገር ማሳየት አይጠበቅባችሁ። ጀስት ታገኙታላችሁ ስኮላርሺፓችሁን ማለት ነው። ከእናንተ የሚጠበቀው ምንድን ነው? ከቀበሌያችሁ ወይም ደግሞ ከወረዳችሁ ከአስተዳደር ቢሮ አነስተኛ ገቢ እንዳላችሁ ማሳየት ነው። በተቻለ መጠን ምንም ገቢ የለኝም የሚለው ነገር ለማሳየት ሞክሩ። ይተባበራችኋል፣ ብዙ ጊዜ ይተባበሯችኋል። ስለዚህ
ይህን ወረቀት በመያዝ አፕላይ ማድረግ ነው። ስካን አድርጋችሁ አፕላይ ማድረግ ትችላላችሁ በየዩኒቨርሲቲያችሁ ሪጂናል ስኮላርሽፕ በሚሰጥበት ዌብሳይት ላይ ማለት ነው። ያን ሰርች አደራረጉን ኦልሬዲ ያሳይቻችኋለሁ። ስለዚህ እሱን ቀጥታ አፕላይ ማድረግ ትችላላችሁ። ከዛ ውጭ እኔም ኮንታክት ማድረግ ትችላላችሁ በዚሁ በዩቲዩብ ማለት ነው። ሶ ይህን ዶክመንት አዘጋጅታችሁ አፕላይ ማድረግ ነው። ሌላ ነገር የለውም። አሁን ሴፕቴምበር ኢንቴክም በጣም በሰፊ ብዙ ሰዎች የሚያመለክቱበት ጊዜም ስለሆነ ሴፕቴምበር ኢንቴክ ላይም ስለሆነ ደግሞ ዩኒቨርሲቲዎች በብዛት ተማሪዎችን የሚወስዱት ለሴፕቴምበር ኢንቴክ ደግሞ አፕላይ ማድረግ መጀመሪያ ያለባችሁ ከአሁን ጊዜ ጀምሮ ስለሆነ ሙሉ ጊዜያችሁን ሰጥታችሁ ዩኒቨርሲቲ ኦፍ ኢታሊ ላይ ገብታችሁ የምትፈልጓቸውን ዩኒቨርሲቲዎች ቼክ በማድረግ እዛ ላይ አፕላይ ማድረግ ትችላላችሁ ማለት ነው። አቅም ያላችሁ ልጆች ፕራይቬት ዩኒቨርሲቲዎችም አሉ። ቲዩሽን ፊያቸውን አፎርድ ማድረግ የምትችሉ ከሆነ አፎርድ እያደረጋችሁ ምናምን መማር ትችላላችሁ። ያ ደግሞ ሞር ለቪዛ እድላችሁ ይጨምርላችኋል። ለራሳችሁ ቲዩሽን ፊ ከፍላችሁ ቲዩሽን ፊ የከፈላችሁበትን ደረሰኝ ምናምን ብዙ ነገር አታችመንት ስታስገቡ ኤምባሲውን ለእናንተ ቪዛ የመስጠት እድሉ ይጨምራል። ሰው እናንተ ሄዳችሁ ትምህርታችሁን በደንብ መማር ትችላላችሁ ማለት ነው። የማትችሉትም ደግሞ ፐብሊክ ዩኒቨርሲቲዎቹ የሚሰጧቸውን ስኮላርሺፕ ወረቀት ቅድም እንደነገርኳችሁ አንድ ላይ አታች በማድረግ እያስገባችሁ ጥሩ ላይክ እዛ ሄዳችሁ እየተማራችሁ እየሰራችሁ ትምህርታችሁን ጨርሳችሁ ወደፊት እዛም ስራ የምታገኙበትን እድል ማስተርሳችሁንም መቀጠል የምትችሉበት ማስተርስ ያላችሁ ደግሞ ፒኤችዲያችሁን መቀጠል የምትችሉባቸው ኦፖርቹኒቲዎች ስላሉ እነዛም በደንብ ቼክ ማድረግ ትችላላችሁ። ምንም አይነት ለኤጀንሲ 300 ሺህም 400 ሺህም 600 ሺህም 1 ሚሊዮን መክፈል አይጠበቅባችሁም። ኢዝሊ እናንተ ማድረግ የምትችሉት ነገር ነው። ስቴፕ ባይ ስቴፕ ደግሞ ጊዜው ለሌላችሁ አቅሙ ለሌላችሁ ስቴፕ ባይ ስቴፕ ያኛ ማድረግ አንችልም፣ ጋይድ እንድታደረጉን እንፈልጋለን፣ ኮንሰልት እንድታደረጉን እንፈልጋለን ለምትሉ ሰዎች ደግሞ ስልክ ቁጥር ወይም ደግሞ የቴሌግራም ሊንክ ባዮችን ላይ እናስቀምጥላችኋለን። እሱስ በመግባት ደግሞ ከኛ ጋር መረጃዎችን ኢንፎርሜሽኖችን ኮንሰልት መደራረግን አብረን እንችላለን ማለት ነው። ስለዚህ ይሄ ነው አጠቃላይ ያለው ነገር። ሌሎች ኦፖርቹኒቲዎችንም የሌሎች ዩኒቨርሲቲዎችንም አጠቃላይ አውሮፓ ላይ ሆነ አሜሪካ ላይ፣ ካናዳ ላይ፣ ኤዥያ ላይ የሚገኙ ዩኒቨርሲቲ ኦፖርቹኒቲዎችን እንደዚህ እናቀርብላችኋለን። ቪዲዮችን ከተመቻችሁ ላይክ ማድረግ፣ ሼር ማድረግ፣ ሰብስክራይብ ማድረግ ቻናላችንንም አይርሱ። እንደነዚህ አይነት ጥሩ ጥሩ ኦፖርቹኒቲዎችን ይዘን ስንመጣ እናንተ ጋር ቶሎ እንዲደርሳችሁ ስለሚያደርጉ ሰብስክራይብ ማድረግ እና ቪዲዮዎቻችን እንዲመጡላችሁ ኖቲፊኬሽናችሁን ኦን ማድረግ እንዳትረሱ። ይመቻችሁ።